ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ ዛሬ ስለ ስብዕና ምንነት እናወራለን። የስብዕና ታሪካዊ አመጣጥ ምንድነው? ስብዕና በራሱ ምንድነው? ስብዕና የሳይንሳዊ እይታዎች ምንድናቸው? የኢትዮጵያውያን በጋራ የምንጋራቸው ስብዕናዎች ምን ይመስላሉ? የሚሉትን ለማየት እንሞክራለን ማለት ነው። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ከቻላችሁ ደግሞ ኮሜንት አድርጉ። አመሰግናለሁ። የስብዕና ስነ ልቦና ፐርሰናሊቲ ሳይኮሎጂ። ስብዕና ምንድነው? ስብዕና ወይም ፐርሰናሊቲ ስንል አንድን ግለሰብ ወጥ በሆነ መልኩ እንዲያስብ፣ እንዲሰማ እና እንዲያደርግ የሚገፋፉት የረጅም ጊዜ ባህሪያትና ስርዓተ ግንኙነቶች መገለጫ ነው። ፐርሰናሊቲ ስንል ወይም ፐርሰናሊቲ የሚለው ቃል ከላቲኑ ፐርሰና ከሚለው ቃል የመጣ ሲሆን በጥንታዊው ዓለም አንድ ተዋናይ የሚለብሰውን ጭምብል ያመለክት ነበር። ይህ ጭምብል ማንነትን ለመደበቅ ሳይሆን የአንድን ገጸ ባህሪ ልዩ ባህሪ ለመወከል ወይንም ለማሳየት ያገለግል ነበር። የሰው ልብ ባህር ነው የሚለው ምሳሌ ደግሞ ስብዕና ጥልቅና ሙሉ በሙሉ ለመረዳት አስቸጋሪ መሆኑን ያመለክታል። እስኪ ታሪካዊ አመለካከቶች ወይንም ሂስቶሪካል ፐርስፔክቲቭ ስለ ስብዕና ምን ይመስላል የሚለውን እንመልከት። የተለያዩ ታሪካዊ ዳራዎች ቢኖሩም ሂፖክራተስ የሚባለው ቀደምት ያለ የሕክምና ባለሙያ ባለ አራት ፈሳሽ ወይንም ሂውመርስ የታወቀ የፍልስፍናዊ እይታ ወይንም የስብዕናዊ እይታ ወይም አመለካከቶች ነበሩት። እነሱም ኮሌሪክ የሚባል እይታ ነበረው። በሱ ከጉበት የሚመነጨው ቢጫ ቀለም ጋር የተገናኘ ነው። ስለዚህ ከጉበት የሚመነጨው ቢጫ ቀለም ያለው ፈሳሽ ቁጡና ቀናተኛ ስብዕናን ይፈጥራል ማለት ነው። ያ ማለት አንድ ሰው ቁጡና ቀናተኛ የሚሆነው ከጉበት የሚመነጨው ቢጫ ቀለም አማካኝነት ነው የሚል እሳቤ ነበረው። ሌላኛው ደግሞ ሜላንኮሊክ የምንለው አለ። እሱ ደግሞ ከኩላሊት የሚመነጭ ጥቁር ቀለም ያለው ፈሳሽ ሲሆን ይህ አይነት ደግሞ አሳዛኝን የሚያላብስ ስብዕና ይፈጥራል። ሌላኛው ሳንጊኒክ የምንለው ደግሞ ከልብ የሚመነጨውን ቀይ ደም ደስተኛና ተግባቢ ስብዕናን ይፈጥራል። ስለዚህ ሂፖክራተስ እንደሚለን ተግባቢና ደስተኛ ለመሆን ምን ያስፈልጋል ማለት ነው? ከልብ የሚመነጨው ቀይ ደም ትልቅ አስተዋጽኦ አለው የሚል እሳቤ ነበረው ማለት ነው። ሌላኛው ፍሌግማቲክ የምንለውም አለ። ይሄ ደግሞ ከሳምባ ከሚመነጭ ፈሳሽ ጋር ይገናኛል። ከሳምባ የሚመነጨው ነጭ አክታ የተረጋጋና አስተማማኝ ስብዕናን ይፈጥራል። ስለዚህ አንድ ሰው የተረጋጋ እንዲሆን ምን አለ ማለት ነው? ሳምባ ላይ የሚመነጨው ነጭ ፈሳሽ አስተዋጽኦ ያደርጋል የሚል እሳቤ ነበረው ማለት ነው። ሌላ የግሪክ ፈላስፋ ይህንን ሐሳብ አሻሽሎታል። ጌለን የተባለ ግሪካዊ ፈላስፋ ሐኪምም ጭምርት ነበር፣ ልክ እንደ ሂፖክራተስ ማለት ነው። ምን አለው እሱ? ኮሌሪክ ሰው ከሆነ እንግዲህ በሱ እይታ መሰረት ቀናተኛ ነው፣ ከፍ ያለ ምኞት ያለውና ደፋር ነው የሚል መገለጫ ነበረው። ሌላኛው ሜላንኮሊክ የምንለው ሰው ደግሞ ተቀራራቢ ያልሆነ ወይም የራቀ ብቸኛ የሆነ ሰው ባህሪ ያለው ተጨናቂና ደስተኛ ያልሆነ ሰው ይታይበታል። እንደዚህ አይነት ሜላንኮሊክ የሆነ ባህሪ ያለበት ሰው ደስተኛ አይደለም፣ በጣም በከፍተኛ ሁኔታ ይጨነቃል፣ ከሰዎች አይቀርብም ማለት ነው። ሌላኛው ደግሞ ሳንጊኒክ የሚባል ደግሞ እንዲህ አይነት ሰዎች አሉ ይለናል። ይህ የግሪክ ፈላስፋና ሐኪም ማለት ነው። ምንድነው? እንዲህ አይነት ሰዎች በጣም ደስተኛ ናቸው፣ ጉጉት ይታይባቸዋል፣ ብሩህ ተስፋ ውስጣቸው ላይ አለ። ሳንጊኒክ ሰው ደግሞ ይህ አይነት ተጽዕኖ ወይም መገለጫ ይኖረዋል። ሌላኛው ፍሌግማቲክ ሰው ከሆነ ደግሞ ይሄ አይነት ሰው የተረጋጋ ስብዕና ያለው ነው፣ አስተማማኝና አሳቢ ነው። ስለዚህ ምንን ስብዕናን በአራት መገለጫዎች እነዚህ የግሪክ ፈላስፋዎች ያስቀምጡ ነበር ማለት ነው። የእነዚህ ሰዎች ሐሳብ ያው በሳይንስ ባይረጋገጥም ስብዕና ግን ባዮሎጂካል መሰረት እንዳለው ተረጋግጧል፣ ሳይንሳዊ በሆነ መልኩ ማለት ነው። በተለይ ከዶፓሚን ጋራ ብናያይዘው ዶፓሚን ከፍ ካለ ስብዕናቸው ከፍ ካሉ ሰዎች ጋራ የሚያያዝ ነው። ስለዚህ ዶፓሚን ከፍ ማለት ወይንም ዝቅ ማለት ስብዕናን ከፍና ዝቅ ከማድረግ ጋራ ባዮሎጂካል መሰረት አለው፣ ይገናኛል ማለት ነው። ሌላኛው ሴሮቶኒን የሚባለውም ደግሞ ዝቅተኛ መጠን ሴሮቶኒን ካለ ከአንድ ሰው ማለት ነው የስሜታዊ አለመረጋጋት ወይንሞ ኒውሮቲሲዝም ጋር ይገናኛል። ስለዚህ በባዮሎጂካል መሰረት ካየነው በዶፓሚን እና ሴሮቶኒን በሚባል ምን አለ ማለት ነው
ኬሚካሎች መመንጨት ከፍ ማለት ወይም ዝቅ ማለት ስብዕናን ከፍና ዝቅ እንዲል ያረጉታል ነው። ይህ ባዮሎጂካል መሰረት ያለው በጥናት የተረጋገጠ ነው። ሌላ ፍሪኖሎጂ የሚባል ሐሳብ ደግሞ የተሳሳተ ንድፈ ሐሳብ አለ። ይህ ንድፈ ሐሳብ በ1780 ጀርመናዊ ሐኪም የሰራው ነው። የፍራንዝ ጋል የሚባል ጀርመናዊ ሐኪም የራስ ቅልን ለየ። የራስ ቅል ላይ ያሉትን እብጠቶች ርቀት በመለካት የአንድን ሰው ስብዕና የአእምሮ ችሎታ ማወቅ እንደሚቻል አስተምሯል። ግን ይሄ ምንም አይነት ሳይንሳዊ መረጃ ስለሌለው ወዲያውኑ ውድቅ የተደረገው ይህ አይነት ሳይ ምንድነው ፍሮኖሎጂ ወይም ደግሞ የተሳሳተ ንድፈ ሐሳብ ውስጥ ከምንመድበው አንዱ ንድፈ ሐሳብ ነው ማለት ነው። ስለዚህ በስብዕናም ላይ የተሳሳተ ንድፈ ሐሳብ አለ ማለት ነው። ሌላኛው የካንትና የቡንት አስተዋጽኦ ደግሞ አለ። እነዚህ ደግሞ ጀርመናዊ ፈላስፋዎች ናቸው። የጀርመናዊ ፈላስፋን ብናየውም ለምሳሌ ኢማኑኤል ካንትን ብናይ ሁሉም ሰው ከአራቱ ስብዕናዎች በአንዱ ሊመደብ እንደሚችልና መደራረብ እንደሌለበት ያምን ነበረ። በ19ኛው ክፍለ ዘመን ደግሞ ቪልሄልም ቡንት ስብዕናን በሁለት ዋና ዋና ዘውጎች ማስተናገድ የተሻለ መሆኑን ጠቁሟል። ከአራት ወደ ሁለት ከፍሎታል ደግሞ ማለት ነው። አንደኛው ፈላስፋ ምን ሲል ካንትን በአራት ሲከፍለው ቡንት ደግሞ አይ በሁለት ይሻላል፣ በሁለት መከፈል አለበት ይላል። እሱም እንዳለ ስሜታዊ ወይም ስሜታዊ ያልሆነ በአንድ መደብ ውስጥ ያስቀምጠዋል። ሌላኛው ደግሞ ተለዋዋጭ ወይንም የማይለዋወጥ ብሎ በሌላኛው መደብ ውስጥ ያስቀምጣል ማለት ነው። ከዚህ ተነስተን ዘመናዊ ሳይንስስ ስለ ስብዕና ምን አይነት እሳቤ ያለው የሚለውን እንመልከት። ሞደርን ቲዮሪስ ኦፍ ፐርሰናሊቲን ማለት ነው። የመጀመሪያው ብናይ የባህሪ ንድፈ ሐሳብን እንመልከት ወይም ትሬትስ ኦፍ ቲዮሪ ማለት ነው። ይሄ ቢግ 5 ቲዮሪዎች አሉ። በሰፊው ተቀባይነት ያለው ዘመናዊ ማዕቀፍ 5 ትላልቅ ምክንያቶችን ወይም 5 ፋክተር ሞዴል ወይም ቢግ 5 የሚባሉ አሉ። እነዚህ ቢግ 5ዎች ምንድናቸው? ስብዕናን በ5 ልኬቶች ይመዘግቡታል፣ ይገመግሙታል። እነዚህ 5 መገምገሚያዎች ምንድናቸው ነው? አንደኛው ቢግ 5 ከሚባሉት ውስጥ የመጀመሪያው ማለት ነው ክፍትነት ወይንም ኦፕንነስ ነው። አዳዲስ ነገሮችን ይሞክራሉ። እነዚህ ክፍትነት ስብዕና ያላቸው ማለት ነው። በፈጠራ ለማሰብ ፈቃደኞች ናቸው። የማወቅ ጉጉታቸው እጅግ ከፍተኛ ነው። የፈጠራ አቅማቸው በጣም የላቀ ነው። ከተለመደ ወይንም ከባህላዊ አሰራር ጋር የተቆራረጡ ናቸው። ስለዚህ ብዙ ጊዜ በተለይ ሪጂዲቲ የሆነ ሶሳይቲ ባለበት ውስጥ እነዚህ ክፍትነት ወይም ኦፕንነስ ያላቸው ስብዕና ያላቸው ሰዎች ከማህበረሰቡ ጋር የመስማማት እድላቸው አነስተኛ ነው ማለት ነው። ምክንያቱም ምንድነው ካለ እነሱ የሚፈልጉት አዳዲስ ነገሮችን መሞከር ነው። ግትር የሆነ የማህበረሰብ ሰዎች ካለ ደግሞ ከዛ ጋራ የመላተም እድላቸው ከፍ ይላል ማለት ነው። ሁለተኛው ጥንቃቄ ደግሞ ያላቸው አሉ። እነሱም ኮንሺየስነስ ብለን የምንጠራቸው ማለት ነው። እነዚህ ደግሞ በማደራጀት የላቁ ናቸው። ታማኝ ናቸው። ግብ ተኮር መገለጫቸው ነው። ተግባቢነት ባህሪያቸው ከፍ ያለ ነው። ለስራ ማጥናት መመርመር በጣም ያስደስታቸዋል። ግን የነዚህ ደግሞ ችግር ምንድነው? ግትርነት አለባቸው። ግትር የሆነ ባህሪ ይታይባቸዋል ማለት ነው። ይሄም ደግሞ ግትርነታቸው ብዙ ጊዜ ከሌሎች ማህበረሰቦች ጋር ሊያጋጫቸው ይችላል ማለት ነው። ሌላም ዝንጉነት ባህሪ ይታይባቸዋል። የዝንጉነት ባህሪ ከነዚህ ላይ እንመለከታለን ማለት ነው። አው ሶስተኛውን ከተመለከትነ ተግባቢነት ወይንም ኤክስትሮቨርዥንን እንመልከት። ከሰዎች ጋር መሆን እነዚህ ደግሞ ይወዳሉ። ማህበራዊ ባህሪያቸው ከፍ ያለ ነው። ራሳቸውን ለሰዎች ማሳየት መግለጥ ደስ ይላቸዋል። ምላሳቸው ግን የበዛ ነው። እነዚህ ሰዎች ኃይለኝነትም ያጠቃቸዋል ማለት ነው። ስለዚህ በጣም በምላሳቸው ምክንያት ደግሞ ወረኛ ተደርገው ሊታዩም ይችላሉ ማለት ነው። ስለዚህ እነዚህም ራሱ የቻለ ማይሰማበት ባህሪ ይኖራል ማለት ነው። ሌላኛው ደግሞ ተስማሚዎች ወይም መስማማት የሚወዱ አሉ። አግሪብልነስ ብለን የምንጠራቸው ሰዎች ማለት ነው። እነዚህ ሰዎች ርህራሄ ይታይባቸዋል። ለሰዎች ያዝናሉ። ተባባሪነታቸው ከፍ ያለ ነው። መገለጫቸው ነው። ይሄ ተባባሪነት፣ ሩህሩህነት የነዚህ ሰዎች መገለጫ ነው። እምነት የሚጣልበት አይነት ሰዎች ናቸው። እነዚህን ሰዎች ከሁሉም ጋር ስለሚስማሙ በቀላሉ ሰው ያምናቸዋል። ፉክክር አይወዱም። ከፉክክር በጣም የራቁ ናቸው። ስለዚህ ምንድነው እነዚህ ሰዎች ጋር ፉክክር ባለበት ምህዳር ውስጥ አብረው ለመዝለቅ በጣም ይቸገራሉ ማለት ነው። ሌላ ተጠራጣሪዎች አይደሉም። ሁሉንም ሰው ያምናሉ። ስለዚህም ባለመጠራጠራቸው ምክንያት የተለያዩ ችግር ሊገጥማቸው ይችላል ማለት ነው። ሌላ ስሜታዊነት ደግሞ አለ። አምስተኛው መገለጫ ማለት ነው ኒውሮቲሲዝም ብለን የምንጠራው። እነዚህ ጭንቀታም አይነት ሰዎች ናቸው። የስሜት መለዋወጥ በብዛት ይታይባቸዋል። በዛ ያሉ አሉታዊ ስሜት ያጋጥማቸዋል። ይህ አይነት ባህሪ ያላቸው ሰዎች አሉ ማለት ነው። ለማንኛውም ግን ስብዕናን ካየነ ከ40 እስከ 60% በዘረመል
ተጽዕኖ የሚተላለፍ ነው። ከእናት ከአባት ወይም ከሌላ ጂን ጋር በሚገናኝ ጉዳይ ምን ያደርጋል ማለት ነው? ወደ ቀጣዩ ትውልድ ይተላለፋል ማለት ነው። ነገር ግን ቀሪው ግን በአካባቢና በተለያዩ ተጽዕኖዎች ምክንያት የሚዋረስ ነው ማለት ነው። ሳይኮአናሊቲካል ቲዮሪ መሰረትን ካየን ደግሞ ባህሪን በሶስት መደብ ይመድባል። እነሱም ኢድ፣ ኢጎና ሱፐር ኢጎ በማለት ይመድበዋል ማለት። እነዚህን ደግሞ በቀጣይ ጊዜ ሰፋ አድርገን ለማየት እንሞክራለን። እስቲ የኢትዮጵያ ስብዕና ወይም የኢትዮጵያን ፐርሰናሊቲ ምን ይመስላል የሚሉትን በተወሰነ መልኩ ለማየት እንሞክር። ብዙ ኢትዮጵያውያን የምንጋራው የጋራ ባህላዊ እሴቶችና የስብዕና ባህሪያት ለመግለጽ እንሞክር። አንደኛ ምንድነው ካለ ማህበራዊነት ነው። በማህበራዊ አኗኗራችን እንታወቃለን። ቤተሰብ፣ ዘመድ፣ ጎረቤት፣ እድር፣ እቁብ፣ ደቦ፣ ማህበር በህይወታችን ትልቅ ሚና አላቸው። ስለዚህ ማህበራዊነት በአብዛኞቻችን የማህበራዊነት ባህሪ ይታያል ማለት ነው። በአብዛኛው እንጂ የተወሰነ ኤክሴፕሽናል ኬዝ የለም ማለት ግን አይደለም። ሌላ እንደ ተቀባይነት ብናያቸው ምንድነው እንግዳ ይቀበላል ማለት እንግዳ መቀበል የሞራል እሴት ተደርጎ የባህል እሴት ተደርጎ ይቆጠራል ማለት ነው። ይሄ ሌላኛው በጋራ በአብዛኞቻችን የምንጋራው ባህሪ ይሆናል ማለት ነው። ሌላ ምን አለና ይሉኝታ ደግሞ ያጠቃናል። በአዎንታዊ መንገድ ከተጠቀምንበት ይሄ ይሉኝታ ትህትናን ከፍ ማድረግ ይቻላል፣ መቻቻልና ትብብርን ያጠናክራል ማለት ነው። በአሉታዊ ጎን ደግሞ ኮንፊደንስን ሊያሳጣ ይችላል ወይም ደግሞ ተጠቃሚነትን ሊገድብም ይችላል ማለት ነው። ይሉኝታነት ማለት ነው። ሌላ ሃይማኖተኝነት ይታያል። በተለይ የክርስትናና የእስልምና ሴቶችን በምንመለከት ጊዜ በተለያዩ በቤተሰብ ግንኙነት፣ በበዓላት ወይም በሌላ በየዕለታዊ ህይወታዊ ኑሯችን ላይ ተጽዕኖ ያሳድራሉ። ስለዚህ ሃይማኖተኝነት በአብዛኛው የሚታይበት ማህበረሰብ አለ ማለት ምን ማለት በሌላ ቋንቋ የሃይማኖት ሴቶች በብዛት ይተገበራሉ ማለት ነው። አምስተኛው በሀገር መኩራት። ብዙ ኢትዮጵያውያን ሀገራችንን እንወዳለን፣ ታሪካችንን ማንሳት ያስደስተናል። ስለዚህ በሀገር መኩራትም የብዙዎቻችን የስብዕና መገለጫ ነው ማለት ነው። ሌላ በጨዋታና በቀልድ መዝናናት። ብዙ ሰው መቀለድ ይወዳል፣ መጫወት ይወዳል። ይሄ ሌላኛው የጋራ ባህሪ አድርገን የምንወስደው ነው ማለት ነው። ሰባተኛው ጊዜ አጠቃቀም ላይ ችግር በብዛት ይታይበናል። ብዙዎቻችን ሰዓትን፣ ጊዜን በአግባቡ አንጠቀምም፣ በአግባቡ አናከብርም። ይሄም ሌላ የስብዕና የምንጋራው ነው ማለት ነው። ሌላ ስምንተኛው ላይ ብናይ ልዩነትን ብዙ ጊዜ አለመቀበል፣ ሁሉንም በአንድ አውድ ውስጥ ለማስገባት መጣር ይታያል። ስለዚህ አንዱ ለየት ያለን ነገር ወይም ለየት ያለን ሰው፣ ለየት ያለን አስተሳሰብ አለመቀበል በብዛት ላይ ይታያል። ይሄ ሌላኛው የኛ ስብዕና መገለጫ ነው ማለት ነው። ሌላ ለሳይንስና ለፈጠራ የምንሰጠው ትኩረት አነስተኛ ነው። በአሁኑ ጊዜ ምናልባት ከፍ እያለ ቢመጣም ቀደም ባሉት ጊዜ ግን ለሳይንስ ለፈጠራ እንዲሁም ደግሞ ለአዲስ ዳይናሚክ ለሆኑ ሐሳቦችን የመቀበል ዕድል ይገፋል። ይሄም ሌላኛው የምንጋራው ባህሪ ነው ማለት ነው። አስረኛውን ብንመለከት ውሳኔዎች ላይ የሁሉም ተሳትፎ አነስተኛ መሆን። በተወሰኑ ሰዎች ይወስናሉ። ያን ውሳኔ ደግሞ ምንድነው አብዛኛው ሰው እንዲቀበል ማድረግ ይታያል። እነዚህ 10 እኛ የምንጋራቸው ሐሳቦች ናቸው ማለት ነው። ጠቅለል አድርግ ስለ ስብዕና። የስብዕና ስነ ልቦና የሰው ልጅ ማንነትን፣ አስተሳሰቡን፣ ስሜቱንና ባህሩን የሚያጠና የስነ ልቦና ዘርፍ ነው። ስብዕና በዘረመል፣ በአንጎል አወቃቀር፣ በአካባቢ፣ በቤተሰብ፣ በባህልና በህይወት ልምዶች በጋራ ይቀርጻል። ስብዕናን መረዳት ራስን ለማወቅ፣ ሌሎችን ለመረዳት፣ ጥሩ ግንኙነት ለመፍጠር፣ በትምህርት በስራና በአመራር ውስጥ የተሻለ ውጤት ለማምጣት ትልቅ ጠቀሜታ አለው። ከዚህ ጋር የተገናኙ ከትምህርት ጋር የተገናኙ ሐሳቦችን ከኬሚስትሪ ጋር የተገናኙ ሐሳቦችን ፖስት ለማድረግ እጥራለሁ ማለት ነው። ከቻላችሁ ሰብስክራይብ፣ ላይክ አድርጉ። ስላዳመጣችሁኝ ሁላችሁንም አመሰግናለሁ። ታንኪዩ